ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች፣ ሰላማችሁ ይብዛ። እኛን የወንጌል አማኞችን እናንተ አትሰግዱም፣ እናንተ ክርስቶስን አታውቁም፣ ክርስቶስ የኛ ነው፣ ክርስትና የኛ ነው። እኛ እንዲያውም ለዚህ ምስክር መሆናችን የምናሳየው የክርስቶስን መከራ በመቅመስ እና ካሳለፈው ነገሮች ቀለል ቀለል ያሉ ነገሮችን ቀመስ በማድረግ በዛ ነው የምናሳየው ብለው እንግዲህ ስላለፉት ቀናቶች ሲጾሙ ሲሰግዱ የነበሩ ሰዎች የጾሙበትን ትልቁን ዓላማ ጾሙን ምክንያት አድርገው በቃ እንደዛ በጣም እኔ አብሶ ይሄ የስግደታቸው ጊዜ አለ የሚሰግዱበት ቀን አለና እንደዛ በቃ አፈር ከድሜ በልቶ ዋጋ ከፍሎ በጣም የሰገዱበትን ዋና ምክንያት ነው ይዤላችሁ የመጣሁት። ዋና ምክንያቱም ኢየሱስ ክርስቶስ ከጾመ ከጸለየ በኋላ ያደረገውን ዋና ነገር ሳይሆን እነሱ የሚጾሙበትን የሚጸልዩበትን ዋና ነገር ወሳኝ የሆነው ነገር ነው ዛሬ ይዤላችሁ የመጣሁት። ምክንያቱም እሱ ነገር ነው ክርስትናቸውን የሚገልጸው፣ እሱ ነገር ነው እነሱ ጋር ያለውን ክርስቶስን የሚገልጸው፣ እሱ ነገር ነው እነሱ እኛ አለን የሚሉትን ሃይማኖትን የሚገልጸው። ስለዚህ እነዚህ ሰዎች ወንጌል ሲነገር ኢየሱስ ሲነገር እንዲህ አታድርጉ ጌታን ተቀበሉ ብለን ስንላቸው ምክንያቱም እንዲነካባቸው የሚፈልጉት ነገር ስላለ ባያብዱ ነው የሚገርመን፣ ባያሳድዱን ነው የሚገርመን፣ ለማሳሰር ለማጥፋት ለመግደል ባይሞክሩ ነው የሚገርመን። ስለዚህ ዋና ነገር የክርስትናቸውን ዋና ነገር የጾም የጸሎታቸውን ዋና ነገር የኦርቶዶክስ እምነት ተከታይ ነኝ ያለ ማንኛውም ሰው ቤት ከጾም በኋላ አስፈላጊ የሆነው ነገር ነው፣ ወሳኝ የሆነው ነገር ነው። ማንኛውም ሰው ድሃው ቤት አለ፣ ሀብታሙ ቤት አለ፣ መካከለኛው ቤት አለ። ከቻሉ በራሳቸው አዘጋጅተው ካልቻሉ ደግሞ ገዝተውም ቢሆን የጾም መፍቻ። ከዛ ደግሞ ይሄን ቪዲዮ ካያችሁ በኋላ ክርስቶስ ኢየሱስ ከጾመ ከጸለየ በኋላ ያለውን ነገር ከእግዚአብሔር ቃል አንጻር እናያለን። ቪዲዮን እንዳያችሁት ነው ኢየሱስ ክርስቶስ ከጾመ በኋላ ከጸለየ በኋላ ጠጣ የሚል የለም፣ ሰከረ የሚል የለም፣ ተጨማለቀ የሚል የለም፣ ተንዘላዘለ የሚል የለም፣ ተሳደበ የሚል የለም፣ ተፈነከተ የሚል የለም፣ ሰው ፈነከተ የሚል የለም። ምክንያቱም ሰው ጠጥቶ ከሰከረ ራሱን መቆጣጠር ስለማይችል የሚያደርጋቸው ነገሮች በሙሉ አደረገ መጽሐፍ ቅዱስ አይለንም። ስለዚህ የጾማችሁት ጾም የኢየሱስ ክርስቶስ ሊሆን በፍጹም አይችልም። እንደዚህ ይነግረናል የሉቃስ ወንጌል ምዕራፍ 4 ቁጥር 14 ላይ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ ይላል። ከጾመ በኋላ ከጸለየ በኋላ በዲያብሎስ ከተፈተነ በኋላ ምንም አልበላም፣ ምንም አልጠጣም። እነዚህን የጭንቅ ቀኖችን ካሳለፈ በኋላ እነዚህን በጣም ከባድ ቀኖችን ካሳለፈ በኋላ ኢየሱስ እኛ የወንጌል አማኞች የምናመልከው የእግዚአብሔር ልጅ የናዝሬቱ ኢየሱስ
ከድንግል ማርያም የተወለደው ለዘላለም ቤዛ የሆነው እሱ ኢየሱስ ጨምላቃ አይደለም፣ ባለጌ አይደለም፣ ሰካራም አይደለም፣ ጠጪ አይደለም። ስለዚህ እናንተ የምትጨማለቁለት ኢየሱስ፣ ያልተጻፈ የምታደርጉለት ኢየሱስ የትኛው ኢየሱስ ነው? እኛ የወንጌል አማኞች እንጾማለን። አዎ እንጾማለን። የምንጾመው ግን ጾማችንን ማንም እንዲያውቅልን በአደባባይ አይደለም። እኛ የወንጌል አማኞች እንሰግዳለን። አዎ በደንብ አድርገን እንሰግዳለን። የምንሰግደው ግን ማንም እንዲያይልን መስገጃ ይዘን አደባባይ ለአደባባይ ሄደን አይደለም። በእልፍኛችን ውስጥ በቤታችን ውስጥ እግዚአብሔርን ያስለመድ ነው የራሳችን የሆነ ስፍራ አለ። እዛ ቦታ ላይ ለጌታችን ለኢየሱስ ክርስቶስ እንሰግዳለን። ስለዚህ ይሄ ከእውነት ውጪ የሆነ ነገር ነው። ይሄ ከወንጌል ውጪ የሆነ ነገር ነው። በኢየሱስ ክርስቶስ ስም ምድርቱን አንቆ የያዘ ትውልድን አንቆ የያዘ የሃይማኖት መሪዎችን አንቆ የያዘ ከስራቸው ያሉትን አንቆ የያዘ የዚህ የጨለማ ገዢ ሲስተም ነው። ከዚህ እንድታመልጡ እውነት የሆነውን መንገድ ስንነግራችሁ ነርቨስ ትሆናላችሁ። ስለዚህ ለእናንተም የቤት ስራ ነው። እናንተ ደግሞ የእግዚአብሔር ቤተሰቦች መልእክቱ ለብዙ ሰዎች ጋር እንዲደርስ በመልካም ትብብራችሁ እንደምትተባበሩኝ አምናለሁኝ። ጸጋ ይብዛላችሁ።